ሰላም እንዴት ናችሁ? ዛሬ ስለ ዳርዊኒያዊ አስተምሮ መናገር እፈልጋለሁ። ዘፍጥረትን በተመለከተ እውቀት የሚጀምረው ከዘፍጥረት ነው። ኢቮሉሽን ወይም የሰው ልጅ ከዝንጀሮ ወይም ከቢግ ባንግ ቲዮሪ የመጣው ወይም ዳርዊኒያዊ አስተምሮ የሚለው መላምት የሆነ ከመላምትነት ያላለፈ ምንም ማስረጃ የሌለው እና በዓለም ላይ ባሉ የትምህርት ስርዓቶች ውስጥ ተቀርጾ ልንማረው የሚገባን አይደለም። ግን በብዙ ዓለም ላይ ባሉ ስርዓቶች ውስጥ ተቀርጾ እየተማርነው ያለ አስተምሮ ነው። ዳርዊኒያዊ አስተሳሰብ ሰውን ከእግዚአብሔር ለማራቅ የሰው ልጅ በእግዚአብሔር አምሳል የተፈጠረ ሳይሆን ከጊዜ በኋላ ነገሮች ራሳቸውን እየቀየሩ ህዋስ ወይም ሴል እየሆኑ ከዛ ወደ እንስሳት ከዛም አእምሮ ወደ አደገ ሰው ነው ሰው የመጣው የሚል ሰይጣናዊ ትምህርት ነው። በእግዚአብሔር አምሳል ተፈጥሬያለሁ፣ እግዚአብሔር ፈጥሮኛል የሚለውን እውነት እንዲጥል ሰውን ሲያደርገው ቆይቷል ይሄ አስተምሮ። ይህ ማለት ግን በሴኩላር መደበኛ ትምህርቶቻችን ይህንን እንዲሁ መቀበል አለብን ማለት ሳይሆን በሳይንስ የመጣውን በሳይንስ እስኪረጋገጥ ድረስ በመደበኛ ሴኩላር ትምህርቶቻችን መቀበል የለብንም። ምክንያቱም ዳርዊኒያዊ ትምህርት ዳርዊኒያዊ አስተምሮ መላምት ከሆነ በቃ መላምት ነው እንጂ እንደ ፋክት ተወስዶ የሰው ልጅ የመጣው ከዝንጀሮ ተብሎ ሰው ሊማር አይገባም። ወይም እሱ ብቻ የትምህርትን ምንድነው ሂደት ሊቆጣጠር አይገባም። ይሄም ቢሆን ግን ለእኔ እውቀት ዘፍጥረት ነው። ይህንን እየሰሩ ምንድነው ይሄ መላምት እንዲሁ መላምት ብቻ ነው ፋክት የለውም እያሉ ይሄንን እየሰሩ ያሉ የሳይንስ ምሁራን እንደ ፕሮፌሰር ጆን ሌኖክስ እና ዶክተር ጄምስ ቶር እና ዶክተር ዊሊያም ሌን ክሬግ የሚባሉ ሰዎች ክርስቲያኖች ናቸው። የሳይንስ ምሁራን ናቸው። የፊዚክስ፣ የኬሚስትሪ፣ የባዮሎጂ ምሁራን ናቸው። በኤሜሪተስ በምንድን ነው ይሄ የተለያዩ ፕራይዞች የተቀበሉ አይነት የማቴማቲክስ የፊዚክስ ምሁራን ናቸው፣ ግን ክርስቲያኖች ናቸው። እና እነሱ እንደውም የሚያስረዱት ኢቮሉሽን መቼም ኖሮት አያውቅም፣ ፋክት ኖሮት አያውቅም። ሰው እንዲሁ ተቀብሎት ነው፣ እንዲሁ ዓለም ላይ ተጽዕኖ አድርሶ ነው እንጂ በትምህርት ቤቶች በሙሉ በቃ አስተምሮ ሆነ እና ሰዎች ከዝንጀሮ ነው የመጡት የሚለውን እየተማርን ያደግነው እንጂ ምንም ፋክት ሁሉ ኖሮት አያውቅም። ያ ማለት እኮ ተቀበልነው ሁላችንም ማለት አይደለም። ምክንያቱም ደግሞ መጽሐፍ ቅዱስ ላይ ደግሞ ከእግዚአብሔር እንደተፈጠርን እናውቃለን። ግን ስንቶቻችን ላይ ተጽዕኖ አድርጎብን አድገናል። ምክንያቱም እንደ ዋና እውቀት የሚያዘው ትምህርት ቤት ሰው የተማረው እውቀት እየሆነ ማለት ነው። እና የዓለምን አስተሳሰብ በሙሉ በጣም ቀይረዋል። እና የእነዚህን ሰዎች አስተምሮ ሊንኮቻቸውን ከቪዲዮ ስር ሼር አደርጋለሁኝ። ምክንያቱም እነሱ በበቂ ሁኔታ ያስረዳሉ። የእነሱን ንግግሮች ሊንኮቻቸውን ሼር አደርጋለሁ። በእግዚአብሔር በአምሳሉ ተፈጥረናል እንጂ ከዝንጀሮ አልመጣንም። በጌታ በኢየሱስ ክርስቶስ ስም ተባረኩ።